በሚሊዮኖች የሚቆጠሩ ኢትዮጵያውያን በቀን የሚመገቡ ቢሆንም አብዛኛው ሰው ግን ምን ያህል ጠቃሚ እንደሆነ አያውቅም። ብዙ ሰዎች ጤናማ ምግብ መመገብ ውድ እንደሆነ ያስባሉ። ጤናማ ሆኖ ለመኖር ውድ የሆኑ ተጨማሪ ምግቦች ወይም ሳፕሊመንትስ ወይም ልዩ የሆነ የአመጋገብ ስርዓቶች የሚያስፈልጉ ይመስላቸዋል። ነገር ግን አንዳንድ በጣም ጤናማ የሚባሉ ምግቦች በኢትዮጵያ ገበያ ውስጥ በርካሽ ዋጋ እንደሚገኙ ብነግሮትስ? በዛሬው ቪዲዮአችን ጤናችሁን የሚያሻሽሉ፣ ጉልበት የሚሰጡ፣ ልባችሁን የሚጠብቁና በሽታ ለመከላከል የሚረዱ 5 ርካሽ የኢትዮጵያ ምግቦችን አሳያችኋለሁ። ከመጨረሻው አብራችሁ መቆየታችሁ እንዳትረሱ፣ ምክንያቱም የመጨረሻው ምግቦች በሚሊዮኖች የሚቆጠሩ ኢትዮጵያውያን በቀን የሚመገቡ ቢሆንም አብዛኛው ሰው ግን ምን ያህል ጠቃሚ እንደሆነ አያውቅም። አንደኛ ምስር ነው። ምስር መግዛት ከምትችሏቸው ምግቦች ሁሉ በጣም አልሚና ተመጣጣኝ ከሆኑት አንዱ ነው። ጡንቻችን ለመገንባትና ለመጠገን የሚረዳ ፕሮቲን በውስጡ በብዛት ይገኛል። በተጨማሪም ከፍተኛ የፋይበር መጠን አለው። ፋይበር ረሃብ ሳይሰማችሁ ለረጅም ጊዜ እንድትቆዩ ያደርጋል። የምግብ መፈጨትን ያሻሽላል። እንዲሁም የኮሌስትሮል መጠንን ለመቀነስ ይረዳል። ክብደት ለመቀነስ ለሚሞክሩ ሰዎች ምስር ምርጥ ምርጫ ነው። ምክንያቱም ብዙ ገንዘብ ሳይጠይቅ ዘላቂ ጉልበት ይሰጣል። አንድ ጎድጓዳ ሳህን የምስር ወጥ ሰውነታችን በቀኑ የሚያስፈልጋቸውን ጠቃሚ ንጥረ ነገሮች ሊሰጥ ይችላል። ስለዚህ በሚቀጥለው ጊዜ ጤናማ ምግብ ስትፈልጉ የምስርን አቅም እንዳትነቁ። ሁለተኛ እንቁላል። ብዙ ሰዎች እንቁላል የሚጠቀሙት የሰውነት ጡንቻ ለሚገነቡ ወይም ቦዲ ቢልደርስ ብቻ ይመስላቸዋል። ነገር ግን እውነታው እንቁላል ከተፈጥሮ ሙሉ ምግቦች አንዱ ነው። ከፍተኛ ጥራት ያለው ፕሮቲን፣ ቫይታሚኖች እንዲሁም ማዕድን በውስጡ ይዟል። እንቁላል የአንጎልን ስራ፣ የጡንቻን እድገትና የጤናማ የአይን እይታ ይደግፋል። አንዲት እንቁላል ሰውነታችን በአግባቡ እንዲሰራ የሚረዱ ጠቃሚ ንጥረ ነገሮች ይዛለች። ይህ ሁሉ አስገራሚ የአልሚ ምግብ ይዘት ቢኖረውም እንቁላል አሁንም ለአብዛኞቹ ቤተሰቦች በአንጻራዊ ሁኔታ ተመጣጣኝ ነው። ርካሽ የፕሮቲን ምንጭ ከፈለጉ እንቁላል ተወዳዳሪ የለውም። ነገር ግን ሁልጊዜ ልክነትን ወይም መጠንን ቁልፍ እንደሆነና የተመጣጠነ ምግብ መመገብ አስፈላጊ መሆኑን ያስተውሉ። ሶስተኛ ሽምብራ ነው። ሽምብራ በፕሮቲንና በፋይበር የበለጸገ ነው። ረሃብን ለመቆጣጠር ይረዳል። እንዲሁም ጤናማ የደም ስኳር መጠንን ሊደግፍ ይችላል። ይህ ደግሞ ቀኑን ሙሉ ወጥ የሆነ ጉልበትን ለሚፈልጉ ሰዎች ትልቅ አማራጭ ያደርገዋል። በተጨማሪም ሽምብራ እንደ አይረን እና ማግኔዥየም ያሉ ጠቃሚ ማዕድናትን ይዟል። ብዙ እኛ ኢትዮጵያውያን የተቆላ ሽምብራን እንወዳለን። እናም ይሄም ከዚህም በተጨማሪ በሌሎች ጤናማ ምግቦች ውስጥ መጨመርም ይቻላል። አራተኛ ጥቅል ጎመን። ጥቅል ጎመን ርካሽ ስለሆነ ብዙ ጊዜ ትኩረት አይሰጠውም። ነገር ግን ርካሽ መሆኑ ጤናማ አይደለም ማለት አይደለም። እንደውም ጥቅል ጎመን በሽታ የመከላከል አቅማችሁን የሚደግፍ ቫይታሚኖችና አንቲኦክሲዳንቶችን ይዟል። በተጨማሪም ካሎሪው ዝቅተኛ ሲሆን ፋይበር በመጠኑም ከፍ ያለ ነው። ጤናማ ክብደትን ለመጠበቅ ለሚሞክሩ ሰዎች ጥቅል ጎመን በምግባቸው ላይ መጨመር ምርጥ ምርጫ ሊሆን ይችላል። ተበስሎም ይሁን በሰላጣ መልክ ጥቅል ጎመን በጣም በረከሰ ዋጋ አስደናቂ የጤና ጥቅሞችን ይሰጣል። እስካሁን ቪዲዮ እየተመቻችሁ ከሆነ ላይክ እንዲሁም ከጎን ያለችውን የደወል ምልክት እንዲሁም ሰብስክራይብ በማድረግ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ደግሞ ስለ አምስተኛው እንነጋገር። አብዛኞቻችን ኢትዮጵያውያን በየቀኑ ስለምንመገበው ምግብ እሱም ምንድነው? ጤፍ እንጀራ ለመጋገር የምንጠቀምበት እህል ነው። በዓለም ላይ ካሉ በጣም ጤናማ እህሎች አንዱ ሲሆን ጤፍ አጠቃላይ ጤናን የሚደግፍ ፋይበር፣ አይረን እና ጠቃሚ ንጥረ ነገሮችን ይዟል። በጣም የተቀነባበሩ ፕሮሰስድ ከሆኑ ምግቦች በተለየ ጤፍ ዘላቂ ጉልበት ይሰጣል፣ የረሃብ ስሜትን ያስታግሳል። ብዙ ሰዎች ከውጭ የሚገቡ ሱፐር ፉድ ሲፈልጉ የዓለም አንዱ ትልቅ ሱፐር ፉድ ግን ለዘመናት የኢትዮጵያ ባህል አካል ሆኖ ቆይቷል። ጤፍ ምግብ ብቻ አይደለም፣ የአልሚ ምግብ መዝገብ ነው። ምስር፣ እንቁላል፣ ሽምብራ እንዲሁም ጎመን እና ጤፍ እነዚህ ምግቦች ተመጣጣኝ፣ በቀላሉ የሚገኙና የአልሚ ንጥረ ነገሮች የተሞሉ ናቸው። ያስተውሉ። ጥሩ ጤና ሁል ጊዜ ከውድ ምርቶች አይደለም። አንዳንድ ጊዜ በጣም ጤናማ የሆኑ ምርጫዎች ቀድሞውኑ በኩሽናችን ውስጥ አሉ። ከነዚህ ምግቦች ውስጥ የትኞቹ በብዛት ይመገባሉ? ከታች ባለው የአስተያየት መስጫ ወይም ኮሜንት ሴክሽን ላይ ያሳውቁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ስለተከታተላችሁ እናመሰግናለን። በቀጣይ የጤናና የፋርማሲ መረጃዎች እንገናኝ።